በአንድ ሀገር ውስጥ ያለው የስቴት ብዛት እና ሁሉም በራሱ የሚያደርገው ጥንካሬ ለሀገር እድገት ሆነ አለመገንዘብ ችግር አለ። ግን ሁሉም በራሱ ባለበት ቢበረታ ቢያድግ ባለበት ክልል ውስጥ ራሱን ቢያሳድግ ከፉክክር መንፈስ ወጥተን ራሳችን ላይ ፎከስ አድርገን ሰርተን ሀገርን ወደ መቀያ ማለት ሀገርን መቀየር እንደሆነ ሰው በግለሰብ ደረጃ ራሱን እንደ አንድ ኢትዮጵያዊ ራሴን ካበቃው ቤተሰቤን ከቀየርኩ ራሴን ከቀየርኩ ወደ ሀገር ነው የሚሄደው የነገር እኔ ጋር ብቻ የሚቀር ጉዳይ አይደለምና እንደዚህ በህዝብም በክልልም ያለው ምልከታ ራስ ላይ በመስራት ራስ ላይ ፎከስ በማድረግ ይሄ ወደ ሀገር እድገት እንደሚሄድ መገንዘብ ትልቁን ቦታ ይዛል የሚል እምነት አለኝ። ከፉክክር መንፈስ እንውጣ፣ ሁላችንም ራሳችን ላይ እንስራ። በእኛ ጥንካሬ ውስጥ ሀገር እያደገች እየተቀየረች ትሄዳለች። አሁን ኢትዮጵያ ያለፍንበት ያለው መንገድ ከመቶ ዓመት በፊት በዌስተርን ዓለም ያለፉበት ቻሌንጅ ነው። ከታሪክ እንማር። እነሱ እንኳን አቆሞታል። በዌስተርን ዓለም ላይ በጣም ትላልቅ ሲቪል ወሮች ነበሩ። በጣም የከፋ ሲቪል ወሮች የእርስ በርስ ጦርነት አድርገዋል። ግን አዛኝ ዶፍ ዘዴ ነቁ የሆነ ቦታ ላይ ያ ነገር እንደማስኬዳቸው ሲገባቸው ቆሙ፣ ወደ ህብረት መጡ። ዓለም ወደ አንድ መድረክ እየመጣች ባለችበት ዘመን ከዚህ አይነት እኔ ነኝ ማናገራችሁና እስቲ ይለያል ዘንድሮ ይኖር ነበር ድሮ ልጅ ሆነን ስንሰማና እሱ እንደዛ ነው። ግን አንተን ጥያቄ ለመመለስ ያህል ጊዜ የለኝም አሁን በአጭር ደቂቃ ውስጥ ስለምጨርስ እናንተን ያላችሁትን ብቻ ነው ማናገረውና ያንተን ጥያቄ ለመመለስ ያህል ባይዘው ያንተ ጥያቄ ኔጌቲቭ ጥያቄ ሊመስል ይችላል። ግን እኔ የማየው ወደ እኔ ወደምፈልገው አይነት ነው። አሁን ቀደም እንደተወራው ኔሽን ቢልዲንግ and state building ብቻ ሳይሆን ፖለቲካል ሪዞሉሽን without arms ወደሚለው ጥያቄ ለመሄድ አቅጣጫ ተቋሚ አድርጌ ነው የማየው። አቅጣጫው ትክክል ነው ወይስ አይደለም እሱ ሌላ ነገር ነው። ግን አቅጣጫ ተቋሚ ነው at least towards that ነው አይደለ? እንዴት ተደርጎ ወደዛ ይኬድ የሚል ጥያቄ የሚጠይቅ ሰው ደስ ይለኛል። እንዴት ተደርጎ ወደዛ ይኬድ የሚባለው ነገር አንድ የራስ ሰጀሽን አለ። አንተ አሁን ይሄ መንግስት ከስልጣን መልቀቁ ላንተ ቫያብል ሶሉሽን መስሎ እየታየ ነው ያለው። ሌሎች አካላት ደግሞ ባለድርሻ አካላት ያንን ቫያብል ሶሉሽን አድርገው ያዩታል አያዩትም የሚለው የራሱን የቻለ ጥያቄ ነው። ሶ ያንተ ሐሳብ እንደ አንድ አቅጣጫ ተቋሚ ተደርጎ ይያዛል። አቅጣጫው ትክክልና መሆኑና አለመሆኑ ግን upon its merit ነው የሚታየው። upon its merit ማለት ምንድነው ውስጡ ያለው? እስከዛስ በኋላ ኦኬ ይሄኛው ለቀቀ ማን ነው የሚመጣው ነው? ከየት ነው የሚመጣው? ይሄኛው እንዲለቅ የተፈለገበት ምክንያት አንተ ያልካቸው እንዲለቅ ያስቀመጥካቸው ምክንያቶችስ እውነተኛ እንድምታቸው ምንድነው? ትግራይ ላይ ያለው ነገር፣ ኦሮሚያ ውስጥ ያለው ነገር፣ አማራ ክልል ውስጥ ያለው ነገር ብሬክ ዳውን ተደርገው ማለት ነው። በዚህ ሰዓት ይሄ ሆነ፣ በዚህ ሰዓት ይሄ ሆነ፣ በዚህ ሰዓት ይሄ ሆነ፣ ይሄ ሲሆን ይሄ ምላሽ ተሰጠ፣ ይሄ ሲሆን ይሄ ምላሽ ተሰጠ ተብሎ ብሬክ ዳውን ሲደረግ based on upon እነኚህ ፋክቶች ላይ ተመስርተን ቀጣዩ መንገድ ወዴት ነው መሆን ያለበት የሚለውን ከዛ ነው የሚወጣው። አንተ አሁን ኮንክሉሲቭ የሆነ ነገር ነው እየነገርከኝ ያለው። ይሄ ሆኗል ይሄ ስለሆነ ያ መሆን አለበት ነው ያልከው። ከራስ ሐሳብ አንፃር እቀበላለሁ። በአንተ ሐሳብ ያንተ አቅጣጫ ነው። ከዛ ግን ቡኖን መልሽው ቢሆን ኖሮ ወይም ደግሞ ኤጂኤን ምን አይነት ሐሳብ እንዳለው አላውቅም። ከፕሮፋይል ፒክቸሩ አይ ቲንክ ማውቆ መሰለኝ የፒፒ ደጋፊ ነው በቀጥታ እሱ ደግሞ የሚነግርህ ነገር እነኚህ ጦር መሳሪያ አንስተው የኦሮሞ ወገነን ብሎ የኦሮሞን ህዝብ ላይ ጉዳት የሚያደርሱ ናቸው፣ የአማራ ወገነን ብሎ አማራ ላይ ጉዳት የሚያደርሱ ናቸው። በሰላማዊ መንገድ ጉዳዮችን መፍታት የማይችሉ ዲሞክራሲያዊ ብስለት የሌላቸው ስለሆኑ መሳሪያቸውን ወዲያውኑ አስቀምጠው ለኦሮሞ ህዝብ ሲባል ወደ ንግግርና ወደ ሐሳብ ይምጡ ብሎ ደግሞ ቁጭ ያደርግልሃል ማለት ነው። እሱ ደግሞ የሱ አቅጣጫ ነው። አያ አቅጣጫ ልዩነት አለ ማለት ነው። ግን ሁለታችሁም አቅጣጫችሁ ወዴት እንደሆነ ያያየው ነው። እኔ ወደምፈልገው ነው አቅጣጫችሁና እሱ ላይ እንሰራለን። ገባ? ሶ ስራ የሚጠይቅ ነው። ሞር ፍሌክሲቢሊቲ የሚጠይቅ ነው። ሞር ኦፕን ማይንድነስ የሚጠይቅ ነው። ለምን ሲባል ምን ይደረጋል ነው what's on the balance አይደለ? ምን መስዋዕትነት አለው? ምን ያስከፍላል? ይሄ እንዲቀር ምን እናደርግ ብለህ ባላንስ ታደርጋለህ። ዊን ዊን የሚባል ነገር የለም። ሁለቱንም የሚያስከፋ ነው። ብዙ ጊዜ ድርድርና ንግግር ሁለቱንም በተወሰነ ደረጃ ቅር የሚያሰኝ ነው። ግን መጨረሻ ላይ ህዝብን የሚያስደስት ለዘላቂ ሰላም መፍትሄ የሚያመጣ ነው የሚሆነውና አቅጣጫ ተቋሚ አድርጌ አይቻለሁኝ። ግን አንተ የራስህን ሰጀስሽን አስቀምጠሃል ነው በመንግስት
እንደዚህ ይሁን ካልክ ኦኬ ያኛው ደግሞ መጥቶ አንተ ተጥቅፈተህ ሰረንደር አድርግ ወይም እስር ቤት ላስገባህም ሊል ይችላል እንዳለ የራሱ እሱ ምርጫ ነው አቅጣጫው ትክክል ነው አይደለም እሱ በሜሪቱ ላይ ይታያል ቀስ ብሎ የሚታይ ነውና ግን አትሊስት አቅጣጫ የምትጠቁሙት እኔ ወደ መፈልገው ስለሆነ በሱ ስማማለሁኝ ግን ስቴት ቢልዲንግ ኔሽን ቢልዲንግ at any level at any state level at any nation level መደረግ ያለበት ነገር ነው አለበለዚያ ፍራክቸር መከፋፈል መሰባበር በኋላም ላይ ህዝብን ለመጉዳት የሚሆን ስለሆነ ይሆነም ስለሆነ ከዛ መውጣት አለብን የሚለው ነው ዌንስዴይ ግን እንነጋገራለን ዌንስዴይ አንተም ያው ከፓናሊስቶች የመሃል አንዱ ስለሆንክ እዛ ላይ በደንብ ጥያቄዎቹን እኔ አለ የሚባል የፒፒ ካድሬ ሆኜ ነው አንተን ሳናገር አዋሽን ሳናገረው ደግሞ ማናገረው አለ የተባለ በደሌ ደበሌ እንትን ያባውቦ ደበሌ ዳባ ካያውም ደግሞ በተንተን ያለው ማጅራት ያለው ወፈር ያለው ማለት ሆኜ ነው ማናገር ገባ ቻሌንጆቻችሁን I will present your challenges to each of you ከኔጋ ፌስ እንድትደራረጉ ፈልጋለሁ እርስ በርስ ፌስ ተደራረጋችሁ ሁለት ሳምንት አሁን እኔን ደግሞ ካገኘዋቸው ከናንተ አርጊውመንቶች እኔን ፌስ ታደርጋላችሁ እሱ ያው የራሳችን የቤት ሆምወርክ ስለሆነ ያቹሂ ኦኬ ሳቲን ኮስቱማራ ሌላ ያና አንድ ደቂቃውስ እጄ ሊጨምር የምፈልገው ነገር አሁን ለምሳሌ ወደ ሀገር ግንባታ የምንሄድ ከሆነ ሀገርን የሆነ ጊዜ ፕራይም ሚኒስቴሩ የሆነ ካርታ አስቀምጦ ነበርና ኖርዝ ሳውዝ እስትና ዌስት ብሎ ኢትዮጵያን አራት ቦታ እንደማሳየት ነገር የዛሬ 2 አመት መስለኛል ያንን ማፕ ሼር ያደረጉት ያየና እንዳርጋቸው ጽጌና የነ ብራኑ ነጋ አካሄድ ነው የነበረው በደንብ አቃት ነበር ያቺን አካሄድ እና በዛ ኢትዮጵያዊ አሁን በክልል ተዳደር የለመደ ሰው አንድ ስዳማ አንድ ኦሮሞ አንድ ጉራጌ አንድ ትግሬ በዛ ካርታ ውስጥ ኢትዮጵያን አራት ቦታ ከፍለ እንደዛ ላስተዳደር ብትል ቋንቋውን መናገር የለመደ ሰው ማንነቴ ድንበሬ ብሎ የወሰነ ሰው ሁሉንም ነገር ያወቀ ሰው ወደዛ ካርታ ተመለስ ብትልስ ይችላል ወይ ሁሌ ጭንቅላቴ ውስጥ ለመመላለስ ማለት ነው አይ መንግስት ባይዘይ ከዛ በጣም እንትን ማንንም ሰው ያምጣው ማፑ ባለማፖች የምትላቸው ሰዎችም አሁን የት እንዳሉ ያያያን ስለሆነ እሱ የሚያሰጋ ነገር አይደለም መንግስት ያውቃል ቴምፕሬቸር ምን ማን እንደሆነ ገብቷል አይደለ እና መንግስት ሀገርን የማስተዳደርና የመምራት ያሉትን ሐሳቦችና እቅዶች የ5 አመት የ10 አመት የ1 አመት እቅዶች ለማሳካትና ስልጣን ላይ ቆይቶ ስራዎችን ለመስራት ካለው ፍላጎት አንፃር ዝም ብሎ ባቦ ሰጣ ማንኛውንም ነገር አንስቶ እንደማያደርግ አስተውላለሁና አሁን አንተ የምትላቸው አይነት ነገሮች ፖለቲካል ቴምፕሬቸራቸው በደንብ የሚለኩበት የራሱ የሆነ የፖለቲካል መንግስት አፓራት ስላለ እኔ ከማውቀው ነገር አንፃር ወደ ሐሳብም የሚመጡ አይደሉም አሁን ባለንበት ይዞታ ላይ ምናልባት ብሔርተኝነታችን እንዳለ ተሟልቶ የኦሮሞ ህዝብ ጥያቄ ተመልሶ የምን የኦሮሞ ጥያቄ የምንልበት ቦታ ላይ ከደረስን ያማራም እንደዛው ከሆነ በኋላ በስመት ቦታም በሰንተረጅም ቢከፈል ምንም ላይ መስለን ይችላል አሁን ባለንበት ይዞታ ላይ ግን ብሔርተኝነቱ ስር በሰደደበት መንግስት ወደዛ አይነት ድራስቲክ እርምጃ የሚሄድበት አይነት አይታየኝም ማፕሪስት ሰዎችም እዛ ውስጥ አታስገባኝ እንጂ ምን አይነት ቁማር እንደተበሉ ወይ እንደበሉ አናውቅም እዛ ውስጥ አታስገባኝ ነው ፖለቲካሊ እና በቃ አንተ ተነካክተህ እንትን ስታስገባኝ ነው ነጋቲጋው ወንስቴ ወለገር አይ ኦኬ ሰላም ኩይልኝ ቴንኪው አመሰግናለሁ ሁላችሁንም እሺ ቴንኪው ቢቢ ፈጠን አድርጉልኝና መውጣት ይኖርብኛል እንደነ ደህና ነው ወይ ቢቢ ወንድሜ በጣም ደህና ነኝ ተጠፋፋን ረጅም ጊዜ ሆነን ጤናን እንዴት ነህ ሁሉ ነገር ሰላም ነው ያለበት ቤተሰብ ሁሉ እግዚአብሔር ይመስገን ሁሉ ሰላም ነው አለን መስገን እንግዲህ ያው ከረጅም ጊዜ በኋላ አገኘውና በጣም ወዳለው በጣም አድንቃለሁ በዚህ የመሃል ሰው ሆነ በተለይ በዚህ ፖለቲካ ላይ ጫፍና ጫፍ በሆነበት ጊዜ እንደዚህ የመሃል ሰው ሆኖ መገኘት በጣም አሪፍ ነው እቺ ሀገር እንዳንተ አይነት ሰዎች ቢበዛልን ብዬ እኔ ተስፋ አደርጋለሁ ማለት እመኛለሁ ምኞቴን በዚህ አጋጣሚ ገልጻለሁና
የመሃል ሰው ሆነ ነገሮችን ከዚህም በደንብ አርገ ዕውቀት በተለይ ዕውቀት መሰረት ዕውቀትን በደንብ አርገ ይዛ የምታቀርብ ስለሆነ እግዚአብሔር ጨምሮ ጥበብንና ማስተዋልን ይስጥ የሰለሞንን ጥበብ ይስጥና አሁን ወደ ዛሬ ወደ ኔሽን ቢልዲንግ እና ስቴት ቢልዲንግ ወደሚባለው ሐሳብ እኔም የበኩሌን ትንሽ ማቃተን ያህል ለመጨመር ያህል ነው ከዛ በፊት ግን እኛ ሀገር ላይ አሁን ችግር እየፈጠረ ያለው ከኛ ወደ እኔ የሚመጣው ነገር ከእኔ ወደ እኛ ቢሄድ ኖሮ ይሄን ያህል ችግር ይፈጥራል ብዬ አላስብም ምክንያቱም ብዙ ጊዜ ስታይ እኛ የሚሉ አስተሳሰቦች ብዙ ጊዜ ውሸት የተቀላቀለባቸው ይሆናሉ እና ጭካኔ የተቀላቀለባቸው ይሆናሉ እኔ ከምለው ወደ እኛ ቢሄድ ደግሞ ትንሽ ነገሮች ይረጋጋሉ የሚል እኔ እይታ ነው ያለኝ ይሄ ምን ማለት ነው አሁን ላይ ያለውን ሰው ብታይ ከሁለት ነገር ተለይቶ ራሱን መቆም ያቃተ ነው በተለይ ከሃይማኖትና ሃይማኖታዊ እሳቤና ብሔር እሳቤ ወጣ ብሎ እኔ ብሎ መቆም ያቃተው ነው ያለውና ይሄ ነገር ደግሞ በጣም ችግር እየፈጠረ ነው ያለው ማለት መጠላላቱ መገዳደሉ መጨቃከኑ እየመጣ ያለው ከዛች ሼድ ውስጥ ወጥቶ ማሰብ አይችልም በጣም ወይ ከብሔር እንትን ውስጥ ነው ያለው ወይ ሃይማኖት እንትን ውስጥ ነው ያለው ከዛ በኋላ ከዛች ውጪ የሆነ ነገር ላይ መቆም አይችልም ብዙ ሰውና ያ ደግሞ በግለሰብ ደረጃ ብቻው በጣም በብዛት በብዙሃን ዘንድ የሚታይ ነገር ስለሆነ እይታችን ራሱ ከእኔ ወደ እኛ ቢሄድ ጥሩ ነው የሚል እንትን ያለኝ ይሄ ምንድነው ይሄ ግለሰብ ማለት ግለሰብ መብት የሚለው ነገር ላይ ሞር ፎከስ ብናደርግ በተለይ ትንሽ ነቃ ያለን የተማርን ያወቅን ያነበብን ሰዎች ወደዛ ሰው ወደዚህ እንዲመጣ ብናደርግ ጥሩ ነው የሚል እምነት አለኝ ይሄን ካልኩ በኋላ ይሄ አገረ መንግስት ግንባታና ብሔረ መንግስት ግንባታ የሚባለው አገረ መንግስት ግንባታ ኢትዮጵያ ውስጥ አገረ መንግስት ግንባታ ቀደም አንተ እንዳልከው እሱ ላይ መጀመሪያ በደንብ ከተሰራ ወደ ብሔረ መንግስት ግንባታ መሸጋገሪያ ድልድይ ይሆናል ብዬ እኔ ማስበው ምክንያቱም አገረ መንግስት ግንባታ ማለት እንግዲህ መንግስት ሶስት ኦርጋኖች አሉት ሶስት ኦርጋኖች እኛ አንደኛው ባይካሜራል ነው ሁለት ምክር ቤቶች አሉ አንደኛው ምክር ቤት የህዝብ ተወካዮች ምክር ቤት ነው ሁለተኛው ምክር ቤት ደግሞ ፌዴሬሽን ምክር ቤት ነው ፌዴሬሽን ምክር ቤት የሚባለው ጋር ትልቅ ስራ መሰራት አለበትና መንግስት ትኩረት ማድረግ አለበት ብዬ አምናለሁ ምክንያቱም በህዝብ ብዛት ተብሎ የተቀመጠው ይሄ ፌዴሬሽን ምክር ቤት ወንበር አደላ ፌዴሬሽን ምክር ቤት ላይ ከዛ በተረፈ ፓርላማ ላይ በህዝብ ብዛት ቢሆን ችግር የለውም እንደነበረው ማለት ነው ፌዴሬሽን ምክር ቤት ላይ ግን በህዝብ ቁጥር ከሆነ እዛ ቦታ ላይ ማአት ነገሮች የበጀት ጉዳይ እዛ ነው የማንነት ጉዳይ እዛ ነው የሚወሰነው የህገ መንግስት ትርጉም ጉዳይ እዛ ነው የሚወሰነው ብዙ ነገሮች የሚወሰኑት እዛ ፌዴሬሽን ምክር ቤት ነውና ይሄ ሀገረ መንግስት ግንባታ ስንገነባ ተቋማትን በጣም ከመንግስት ቢሄድም ቢመጣም ጠንካራ የሆነ ተቋማትን መገንባት አለበት ብዬ አስባለሁ ከዛ ውስጥ አንዱ የፍትህ ተቋማት ነው ሁለተኛ የህዝብ ተወካዮች ምክር ቤት እና የዲሞክራሲ ተቋማት የሚባሉት ናቸው ሶስተኛ ደግሞ ይሄ ሚኒስትሮች ምክር ቤት የሚባለው በጠቅላይ ሚኒስትሩ የሚመራው ያ ኃይል ነው ስለዚህ ይሄኛው ስቴብል አይደለም በየ5 አመቱ የሚቀያየር ነው ግን የፍትህ ተቋማት ኢንዲፔንደንት ሆኖ በጣም ጠንካራ ሆኖ ከመጡ ከዛ በኋላ ኔሽን ቢልዲንግ የሚለው ላይ በደንብ መስራት እንችላለን ብዬ ተስፋ አደርጋለሁ ኔሽን ቢልዲንግ ላይ ግን አሁን ኢትዮጵያውያን ማወቅ ያለባቸው ይሄ ብሔረ መንግስቱ ማንን ይምሰል ኦሮሞን ይምሰል አማራን ይምሰል ትግሬን ይምሰል አፋርን ይምሰል ሶማሌን ይምሰል የትኛውን ቋንቋ ይምሰል የትኛውን ባህል ይምሰል የትኛውን ይምሰል የሚለው ላይ ነው አሁን ትልቅ ችግር እየፈጠረ ያለው ዩሲ ኢትዮጵያ በጣም በርካታ ሃይማኖቶች በርካታ ቋንቋዎች በርካታ ባህሎች ያሉበት ሀገር ነች ይሄ ነገር ደግሞ ችግር ሊሆን አይገባም ሉክ ሁሉንም አንድ ላይ አድርጎ እነዚህን የተለያዩ ማንነቶችን አንድ ላይ አድርጎ ኢንተርቴን አድርጎ የሚመሰረት ብሔረ መንግስት መምጣት ነው እንጂ ያለበት
ይሄ ድሮ በ19ኛው ክፍለ ዘመን ተጀምሮ እስከ 20ኛው 21ኛው ክፍለ ዘመን መግቢያ ድረስ የተጀመረው ነገር ዛሬ በ21ኛው ክፍለ ዘመን ያንን ጎትተን አምጥተን የድሮን አስተሳሰብ አምጥተን በተለይ ከተሞች አካባቢ ላይ መንግስት መዋቅር ላይ ፌደራል መንግስት መዋቅር ላይ አምጥተን ያንን እዛ ላይ ተቸንግረን ቆመን ኢትዮጵያን ብሔረ መንግስት ማስቀጠል እንችላለን የሚለው ነገር በጣም አዳጋች ነው የሚሆነው። ስለዚህ ጀስት ሳይኮሎጂያችን እሳቢያችን አስተሳሰባችን ሰፋ አድርገን ሁሉንም ቋንቋዎች ባህሎች ማንነቶች ኢንተርቴን እያደረግን አብረን በጋራ ትልቋን ኢትዮጵያ የምንገነባበት ስርዓት ላይ መምጣት መቻል አለብን የሚል እምነት አለኝ እኔ የተጠነከረ እምነት አለኝ። ያ ካልሆነ ያ የማይሆን ከሆነ ግን ልዩነታችን ምንም አይደለም የቋንቋ ብቻ ነው ኢትዮጵያ ውስጥ ያለው ልዩነታችን የደም ልዩነት የደም ጥራት እንደዚህ ብንሄድ ብዙዎቻችን ነኝ የምንለውን ላንሆን እንችላለን ሌላ እንትሩስ ልንገኝ እንችላለንና ልዩነታችን የቋንቋና የባህል ነው። ይሄን የቋንቋና የባህል ልዩነት ልክ ሙዚቃ ስንሰማ አብረን ሁላችንም ጨፍር ላጠቃል እየጨረስኩ አጠቃለሁ እንደሚያም ላጠቃል ስለዚህ ላጠቃልና ስለዚህ ልክ ባህል ምግቦቻችን ላይ ጋራ ደስ እንደሚለን ጭፈራዎች አብረን እንደምንጨፍር ቋንቋዎቻችንም እንደዛ ኢንተርቴይን ማድረግ ወደምን ተመለሽ ዋይፋይ ዙም የሚያስኬድ አይመስለኝም። ምክንያቱም ያ ተቋም አስማች አስ ፖሲብሊ ኢንዲፔንደንት ሆኖ ሁሉንም አካላት የሚያወያይና እቺን ሀገር ወደፊት ፈቀቅ የሚያደርግበት የሚያስቀጥልበት ሁኔታ ላይ ይመጣል የሚል እምነት አለኝ። እስካሁን ድረስ የነበሩ ከኋላ ከ19ኛው ክፍለ ዘመን ከ21ኛው ክፍለ እስከ ትላንትና እስከ ትግራይ ጦርነት ድረስ የነበሩትን ነገሮች የሚቀርብ ቁርጠኝነት በጣም ቁርጠኝነት ያስፈልጋል አገሪቷን ለማስቀጠልና እዛ ላይ የሚደረጉ ቁርጠኛ የሆኑ እንትኖች ተደርጎ ወደፊት የምንቀጥልበት ሁኔታ ቢመቻች ጥሩ ነው የሚል ነው ወንድሜ አያና ይሄንን ነው ማለት የምችለው። Thank you so much ቢቢ ይቅርታ አመሰግናለሁ ገለቶማ አጣደኩ ፈያተ ይልፋዱ መጨረሻ ላይ ስለሆነ ነው እህቶችን ሴቶች ያሳተፈ አልነበረ መድረኩ ዛሬ ሳላስበው እንዳለ ሳንጃዎቹ ብቻ ናቸው የመጣችሁት። በሚቀጥለው ቅር እንዳትሰኙብኝ ወንዶችን ትንሽ ተሳታፊነታችሁን ቀነስ አደርጋለሁኝ። በሚቀጥለው እድል ቅድሚያ ለሴቶች የምሰጥበት ሁኔታ ስለሚኖር